ሰላም ሁላችሁም እንኳን በድጋሚ ተገናኘን። ሶላክስ ነኝ። ያው ባለፈው ነግሬያችሁ ነበር ቤት እንደሚቀይርና ምናምን ነገር። ዛሬው ቀይሬ አዲስ ቤት ነው። ዛሬ ሳይሆን ከትላንት ወዲያ ነበር የቀየርኩት። አዲስ ቤት ገባሁኝ። ስራ ጀምሬያለሁ። ትንሽ ቢዚ ነገሮች ምናምን ስላልተመቻቹልኝ ነበር ቪዲዮ አልሰራሁት። እናም ዛሬ ያው ተገናኝተናል። ስላገኘኋችሁ ደስ ብሎኛል። ከዛም እና ይሄ ቤት ጸዴ ነው ማለት ድሮ ከሰው ስር ነበረ የምሰራው። አሁን ደግሞ ከኔ ስራ የሚሰራ ሰው አለ። ደስ ይላል። አንድ ለውጥ ነው። ደግሞም ከዛ ቤት የተሻለ እዚህ የማገኘው የራሴ ጥቅም አለኝ። እግዚአብሔር ይመስገን ደስ ይላል። ትንሽ ስራው ይከብዳል፣ ግን ቢከብድም ችግር የለውም። ሰው ካስተም ማለት አብሮኝ የሚሰራ ሰው ጸዴ ከሆነ አብረው ተሳስበህ ትሰራለህ። ደግሞም ብዙ ስላሳለፍኩኝ ከኔ ስራ የሚሰራውን ደግሞ አልጫንም። ምክንያቱም ብዙ አይቻለሁ። ባለፈው ነግሬያቸዋለሁ። ሰዎች በጣም ብዙ ነገር አይቻለሁ። ስቲልም ከኔም የበለጠ አለ፣ ስቲልም ከኔ በታችም የሚሰራ አለ። ስለዚህ እሱንም አላስቃየውም። ደስ ብሎኛል። ወደዚህ ስለመጣሁ ደግሞ ልነግራችሁ የምፈልገው ነገር ስመጣ ትንሽ ልጁ ኤክስትራ ብር ሰጥቶኝ ነበር። ይሄ ነገር ሲያጋጥመኝ እግዚአብሔርን የመጀመሪያ ጊዜ አይደለም። ባለፈውም እንደዚህ ያጋጥሞኝ ነበር። እናም የባለፈው ልጅ 3500 ብር እንደዚህ ሞር ሰጠኝ ማለት ሳያስበው ሚስቴክ ሆኖ ምናምን ነገር ይዤ የመጣሁኝና ደውዬ ነገርኩት። ስነግረው ችግር የለውም እስከምንገናኝ ድረስ ያዝ፣ ተገናኝተን ምናምን ነገር እንፍታታበታለን ምናምን ብሎኝ ስቲል ብሩ እኔ ጋር አለ። ከዛም ትናንትና ስመለስ እዚህ ጋር በትቼ ምናምን ነገር ብር ስቆጥር 2000 ብር ኤክስትራ ነበር። ደውዬ ነገርኩት ምናምን ነገር መልስልኝ ላክልኝ አለ። ላኩለት መልሼ ምናምን ነገር። እዛም የሆነ በስልክ ሲያወራ ደስ ይላል። አይ ከኔ ተለይተህ ምናምን ነገር ክፉ አላሰብክልኝም እግዚአብሔር ይባርክ ምናምን አለ። አይ ነው አንድ ቀን ጌታ እንደሚባርከኝ ላይክ ከዚህ ካለሁበት ደረጃ ከፍ እንደምል ስኬታማ ሆኜ ምናምን ነገር ላይክ እንዴ ብዬ እንደማስረዳቸው አላውቅም። አንድ ቀን ግን እንደማበራ አውቃለሁ። እስከዛ ድረስ አሁን ባለሁበት ጸዴ ነው፣ ደስ ይላል። ጀስት ይሄው ነው ለዛሬው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አንድ ተጨማሪ ነገር ደግሞ ቪዲዮዎችን እያያችሁ እየወደዳችሁ ከሆነ ፕሊዝ ሰፖርት አድርጉ። ቢያንስ ላይክ አድርጉ። ሰብስክራይብ ባይሆን ራሱ ላይክ መግባት ፈልጋለሁ። ባለፈው ነግሬያችኋለሁ። ጀስት እርዱኝ። ላይክ ወይም ደግሞ ሰብስክራይብ በማድረግ ተባበሩ። እስካሁን አብራችሁን ስላያችሁ ስለሆናችሁ አመሰግናለሁ። ይመቻችሁ።